ምን እንደሚሰማሽ ይገባኛል። እኔ ሁሉ ነገር እንግዳ ሆኖብኛል። ማለት እዚህ ቤት ማን ምን አይነት ጸባይ እንዳለው ማወቅ አልቻልኩም። እኔ እንደዚህ ጨነቀኝ። እናቴ እህቴና ወንድሜ ምን ሊሰማቸው እንደሚችል ሳስብ በሄለን ስም እኔ ይቅርታ እጠይቃለሁ። ሁሉም ነገር መስተካከሉ አይቀርም። አንቺ ተረጋጊ። እህትሽም በጣም እንደምትወጃትና እንዲከፋት እንደማትፈልግ ያውቃለሁ። ግን ደግሞ አንቺም እንደዚህ የምታዝኝ ከሆነ እሷ በፍጹም አትረጋጋ። ስለዚህ አንቺ ነሽ ተረጋግተሽ እሷን ማረጋጋት ያለብሽ። እንዴት እረጋጋለሁ? በጣም ተናድጃለሁ። ቆይትዬ ከኛ ምንድን ነው የምትፈልገው? ለምንድን ነው ሁልጊዜ እንደዚህ የምታደርገን? ለምን እኛ ጥሩ ነገር እሷን ይረብሻታል? ንገረኝ እስኪ ለምን ሲባል? ከዚህ በፊት ያደረገችው ነገር አለ እንዴ? አዎ፣ ምንም እኛን ጥሩ ነገር አትፈልግም። ምናልባት እንደዚህ ስናገር ሊደብር ይችላል፣ ያው እናት ስለሆነች ማለት ነው። ግን ደግሞ የምታደርገው ነገር ልክ አይደለም። ከእሷ እድሜ ጋር አብሮ አይሄድም። ምንም ጥሩ ነገር አታስብም። እሷን ብትሆን ኤልሹም አውቃለሁ። ቢዘገይም ሁሉም ነገር ገብቶኛል። አልገባህም ቤሉል፣ ምንም ነገር አልገባህም። በእሷ ምክንያት እኔ አንተን አጥቻለሁ። እህቴን ብትሆን ትልቁ ቀኗ ተበላሽቷል። ከዚህ በላይ እዚህ ቤት መቆየት አልፈልግም። ድሮም ለእናቴ ብዬ ነው። እሺ የት ትሄጃለሽ? አላውቅም፣ ግን ከዚህ ምንም ይሻላል። እናቴ ይህን ሁሉ ነገር እያየች ዝም የምትለው ነገሩ ሳይገባት ቀርቶ አይመስለኝም። እኛ ልጆቿ ላይ ምንም ነገር እንዳይደርስብን ከክብራችን እንዳንጎልባት በማሰብ እንጂ። ግን ደግሞ ከዚህ በላይ ምንም ነገር አይመጣም። እህቴ ክብሯን አታ ደስታዋን ተነጥቃለች። እሺ ተረጋጊ። ስሜታዊ እየሆንሽ ነው። እኔ አንተን አጥቼ እስቲ ግን ግልጽ አልሆነልኝም። ይኸው ተጣልተን የለ በእሷ ምክንያት እኮ ነው የተጣላነው። እሷ ከአንተ ጋር ሲሆን ስለማትፈልግ ከአንተ ጋር ስቆም የምሳቀቀው እሷ ካገኘች ምን እንደምታደርገኝ ስለማስብ ነው። እሺ ተይኑ። እውነታው እሱ አይደለም። በሰዓት መጨነቅ ያለብን ስለ መሲ ነው። ይህንኛው ሌላ ጊዜ እናወራዋለን። ምንም ሌላ ጊዜ ብሎ ነገር የለም። እኔ እዚህ ቤት ማቆየት አልፈልግም። ግን እውነታው እሱ አይደለም ስትል ምን ለማለት ፈልገህ ነው? እውነታው እኔና አንቺ አንድ ላይ ያለን አንቺን ለማየት በመስኮት ስመጣ አንቺ ከሌላ ሰው ጋር ስለ አበባና ስለ ስጦታ እያወራሽ ነበር። በዛ ላይ እየወጣሽም ሰው ታገኝ ነበር። ለዛውም አንቺን ከማይመጥንሽ ሰው። ቤሉል፣ እኔ እኮ ፈልጌ አይደለም የማወራው የነበረው። ተይኑ። አትፈልጊ እንደዛ አታወሪም ነበር። በጣም ደስተኛ ሆነሽ እየሳቅሽ ነበር የምታወሪው። እንዴት እንደደነገጥኩ ማውቀው እኔ ነኝ። በዛ ላይ አንቺን የሳልኩበት ቦታ ስላለ የሆነ ከደረጃ ያሽወረድሽብኝ መሰለኝ። እንዴ ቤሉል፣ የዛኔ እኮ እሱን አውራው የነበረው ለኤልሹ ብዬ ነው። ማለት በቃ በጣም ለምናኝ ስለነበር እኔ ደግሞ ከእሷ ጋር መስማማት ስለፈለኩ እምቢ ለማለት ተቸገርኩ። የማይመስል ነገር። የዛኔ እኮ ኤልሹ አልነበረችው። ብቻሽን ነው ደስተኛ ሆነሽ ታወሪ ነበር። ይሆናል፣ ግን ስልክ አንስተሽ አውሪ ትለኝ ነበር። እንደውም ብዙ ጊዜ አላነሳለትም ነበር። አሁን ግን ሁሉም ነገር አልፏል። የግድ መነኝ አልልም። እኔ የምፈልገው ሰላም ብቻ ነው። ቆይ ለምን እንደዛ እንድታደርጊላት ፈለገች? ፍቅረኛዋ እንደነበርና አሁን አልፈልግሽም እንዳላት ነው የነገረችኝ። ከዛ እኔ ቀርቤ እንድበቀላት ነው የፈለገችው። ያልሽው ነገር እውነት ቢሆን ራሱ የማይደረግ ነገር ነው። የሆነ የህፃን ስራ እኮ ነው። አዎ፣ ግን በቃ እኔ አሁን የግድ እንድታምነኝ አልፈልግም። ከዚህ በላይ ማብራራትም አልችልም። በቃ ይሄ ቤት ለእኔም ለቤተሰቦችም አይሆንም። ከዚህ ቤት የግድ መሄድ ይኖርብናል። ለሷ ብላችሁ የትም አትሄዱ። ተረጋጉ። ምንም ነገር አይፈጠርም። ቤሉል፣ እኔ ሁሉም ነገር ሳልችቶኛል። ለምን ከአቅሜ በላይ ይጨነቃለሁ? ለምን እስከ እድሜ በላይ አስባለሁ? እሺ በቃ ተረጋጊ።